እንዴት ናችሁ? በዛሬው ቪዲዮአችን ሞካፕን ሳንጠቀም እንዴት በስልካችን ብቻ ነው የምንሰራው። እንዴት ለስራ አራት ተለቃቅሱ ከዚህ ወደዚህ እንዴት መቀየር አሳያችኋለሁ። መጀመሪያ ፒንተረስት ላይ ገብተን ማቴሪያል እናወርዳለን። ከዛ ፒክሰል ላብ ላይ ደግሞ ገብተን ኤዲት እናደርጋለን። ፒክሰል ላይ ደግሞ ገብተን በቃ ፕላስተር እንደመለጠፈ እዚህን አፕሊኬሽኖች አታውቋቸውም ብዬ አላስብም፣ ግን ማታውቋችሁ ካላችሁ አብረን ከፕሌይ ስቶር ላይ እናወርድ። በመጀመሪያ ፒንተረስትን እናወርድ። የኔ ያው በዛው አፕዴት አልኩት። ከዛም በኋላ ደግሞ ፒክሰል ላብ ብለን ሰርች እናደርጋለን እንደዚሁ ማለት ነው። ከዛ ደግሞ ጠፋ እናደርጋትና ፒክሳርትን እናወርድ። አሁን ፒንተረስት ላይ እንገባና ፔፕሲ ማቴሪያል ብለን ሰርች እናደርግና እናወርዳለን። ለሪፈረንስ እንዲሆነን ካልፈለጋችሁ አለማውረድ ትችላላችሁ እናንተ። እኔ እቺን መርጫለሁ፣ እቺን አወረድኩ። ድሪንክ ማቴሪያል ብለን ደግሞ ሰርች እናደርጋለን። እቺ ቁርቁሩ ነገር የለችም፣ በቃ እሷን ለማውረድ። ስለዚህ ፈለግ እናርጋት እስቲ የተሻላል እቻለች መስለኛል። 3 ነጥቧን ተነኩና ዳውንሎድ ኢሜጅ የሚላለ እሱን ስነኩ ዳውንሎድ ይላችኋል ማለት ነው። ፒክሰል ላብ ላይ እንገባና ኒው ቴክስት የሚለውን ዲሌት አድርጉት። ከዛ አስፔክት ሬሽዮ ትነኩትና አስፔክት ሬሽዮ ማለት ነው። ከዛ ሄቱን 5 አድርጉት። ዊድሱን ደግሞ 3 ኦኬ እንለዋለን። ከለር እንመርጣለን፣ በኋላ እናስተካክለዋለን። ለአሁን ሰማያዊ ዝም ብላችሁ አድርጉት። ሼፕ የምትለዋን ቱል እሷን እንነካና ሰርክል እንመርጣለን፣ ራይት እናደርጋለን። ከዛ ማክስ የሚል ቱል አለ፣ እሱንም ተነኩና ከላይ ታበሩታላችሁ። አንቴና የሚመስል ነገር አለ አይደል? እሱን ጫጫፉን እያዛችሁ እንደኔ ያው መስራት ነው። መጨመር ምናምን ከፈለጋችሁ ከታች ፕላስ የሚል አለ፣ እሱ ማድረግ ትችላላችሁ። እንደምታዩት ይሄው ተስተካክሏል። ከዛ ራይት የሚለውን ተነኩና ሼፕ ትመርጣላችሁ። ሼፕ ሰርክል ታረጉና ከአሁን ከሰራ ነው እኩል እንዲሆን ሳይዙ አርጉት። ራይት እናረጋትና ከስር እናረጋታለን። ከላይ ያለውን እንነካና ከለር የሚል ቱል አለ፣ እሷን እንነካና ሰማያዊ ከለር እናረጋለን። ከዛም ቢዘር የምትሏን ቱል እንነካለን። ሼፕ ለመስራት እንደኔ ጎላ ጎላ እያረጋችሁ ለመስራት ከላይ የሰርች ምልክት ነገር አልቻ እሷን ተናኳትና ጎላ ጎላ እያረጋችሁ መስራት ትችላላችሁ። እንደምታዩት ተስተካክሎልኛል። ከዛ ራይት እናደርግና ቀይ ከለር እንሰጠዋለን። ቀይ ከለር ከሰጠን በኋላ ወደ ላይ እናደርጋለን። ወደ ላይ ለማድረግ ምንድነው የምታደርጉ መሰላችሁ? 6ቷን ነጥብ ትነኩና ጫን ብላችሁ ወደ ላይ ይዛችሁ ወደ ላይ ማድረግ። ከዛም ከስር ያለችውን ነክተን ከለሯን ትንሽዬ ነጭ የማይባል ትንሽ ደብዘዝ እናደርግና እኩል እናደርጋለን። ከዛ እኩል እንደዚህ ካስተካከለን በኋላ እንዳይንቀሳቀስብን ቆልፈን ከዛ ደግሞ ደብል ኬት እናደርገዋለን። ደብል ኬት ያደረግነውን ደግሞ ወረታቻውን የምናወርዳትና ከለሯን እንቀይራለን። ከለሯን ነጭ ነው የምናደርገው። ያኛው ብዙም ነጭ አልነበረም አይደለ? ስለዚህ ይሄኛውን ነጭ እናደርገዋለን። ከዛ ሁሉንም አንድ ላይ ሰሌክት አድርገን ወደ ራይት እናደርገዋለን። እንደምታዩት አንድ ላይ ሆኖልናል። ስለዚህ ቀነስ አድርገን ትንሽ ያነስ እናደርጋታለን። አሁን ደግሞ ወደ ባክግራውንዱ እንሄዳለን። ቅድም ሰማያዊ ያደረግነውን ግራዲየንት የምትሏለች እሷን እንነካና እንደምታዩት አለ እሱን እናደርገው የሆነ መሀል ላይ ነጣ ብሎ ዳርዳር ደግሞ ትንሽ ስለዚህ ሰማያዊ ደማቅ እናደርጋለን። ከዛ በዚህ ነው ደግሞ ነጣ ያለ ሰማያዊ እናደርጋለን። እና እንዴት ነው አሁን ቆንጆ አለውና ከለሩን ራይት እናደርጋለን። ራይት ካረግን በኋላ ትንሽ ሳይዟን ሰዓት በዛ ትንሽ ቀነስ እናረግና አርቴክስት እናረጋለን። አርቴክስት ላይ ደግሞ ኤዲት የሚለውን ከነካም በኋላ ምን እናረጋለን? ፔፕሲ ብለን እንጽፋለን። ኦኬ እናረጋለን። ፎንቱን እንነካና አይ ቲንክ ኮምፎርት ሬጉላር ወይኔ ብራና ያጋበደ እንግሊዝኛ ማባዎችን እንጣጥል አሞ ለቀልድ ነው። እሺ ግን ሴፍ አስ ኢሜጅ የሚለውን ከዛም አርተራ እናደርግና ሴፍ እናደርገው። ግን በቃ ሰው ታበረታቱ ማለት እሺ፣ ተገርማለች። እዛው እንኳን ሰብስክራይብ እናደርጋለን። ፒክሳርትን ከፍተና ሬሾውን ስኩዌር እናደርገዋለን። አድ ፎቶ እናደርገና ቅድም የፔፕሲ ቋቁርቁሩ ነገር የለችም እሷን አድ እናደርጋለን። ከዛ ትንሽ ከፍ አድርጓትና እንቆርጠዋለን። መቆርጡት በሁለተኛው ቆረጡትና ሰሌክት አድርጉት የምንቆርጡትን ብቻ። ይሄው እንደምታዩት ራይት አድርጌዋለሁ፣ ቆርጦልኛል። ከዛም አድ ፎቶ እናደርግና ቅድም የሰራነውን እሱን በሱ እኩል እንዲሆን አድርገን እንደዛ እናደርግና ዛ መልቲፕል እናደርጋለን። መልቲፕል አድርገን እናስተካክላለን። አያችሁታል? ከዛ አሁንም አድ እናደርግና ቅድም ያደረግነውን እሱም ድጋሚ ሰሌክት እናደርጋለን። ለምንድን ነው እንደዚህ የምናደርገው? ሞር ፈካ እንዲልልን ማለት ነው። በአጀስትመንት ማስተካከል ትችላለች፣ ግን ሞር እንደዚህ ደግሞ በጣም አሪፍ ነው። ስለዚህ አሁንም እንደሱ እናደርግና ቅድም እንዳደረግነው መልቲፕል ማለት ነው
ይሄው እንደምታዩት አስተካክሉት። የሆነ ብዥ ያለ ነገር እንዳይመስልባችሁ አስተካክሉት። ኦ ማይ ጋድ እዛም ሴፍ እናደርገዋለን። ይኸው ሴፍ ሆኗል። ስለዚህ አሁንም ደጋሚ ክሬት እናደርግና ባክግራውንዱን ለመስራት ነው። ስለዚህ አንድ ፎቶ የቅድሙን ዝም ብለን ሰሌክት አድርገናል። አሁንም ድጋሚ ሰሌክት አድርገናል። ምክንያቱም እሺ ስለማይል ነው። እሺ ድጋሚ ሰሌክት ያደረኩት እንጂ ምንም አይሰራም። ስለዚህ ዝም ብለን ይህችኛዋን ትንሽ ገረድ እናድርጋት፣ እናስተካክላት። ሼፕ እንመርጥና 4 ማዕዘን እንመርጣለን። ወደ ላይ ከፍ ከፍ አድርገን ትንሽ የሆነ ገረድ አድርገን ረዘም፣ ከዚህ ጋር ትንሽ ረዘም እናደርግናት ወደ ላይ እናድርጋት። እስቲ አሁን አሪፍ ሆናለች። ራሱኑ እችንም ዳብሊኬት እናደርጋታለን። ከዛም ዳብሊኬት ካደረግን በኋላ ወደ ላይ ከፍ አድርገን ከለሩን እንቀይረው። ከለሩን የሆነ ሰማያዊ ሆነና ግራዲያንቱን አስተካክሉት። ከላይ የሆነ ነጣ ብሎ ከታች ጠቆር ያለ ነገር የለም። እዛው የሆነ አሁን ተሰረቀ አርጓት እንደዚህ የሆነ እንደማድረግ አስተካክሉ። ብቻ ከላይ ያለው የሆነ ነጣ ብሎ ከታች ደግሞ የሆነ ጠቆር ሲል ሞር ያምራል ብዬ ነው። ከለሩን ካስተካከልን በኋላ የፔፕሲዋ አለች አይደለ? እሷን ወደ ላይ እናደርጋታለን። ከዛ መጀመሪያ የገባችን ደግሞ ዲሊት አድርጓል። እንደዚህ ሆኖልናል። ከዛ አጀስትመንት ብራይትነስን 38 ኮንስትራክሽን እኔ እንደማደርገው እኔ አስተካክሉት 158 ምናምን። ይሄኛውንም እንደዛ ያንንም ሳቹሬሽኑን ከዛ በቃ እንደዚህ ያርጋችሁ እንደማደርገው እኛንም 14 ምናምን አድርጓት። ከዛ ካስተካከልን በኋላ ሻዶውን እናደርግና እንደምታዩት በቃ እኔ እንደማደርገው አድርጉት። ሻዶውን የሆነ ጥንክር እንዳይል እሺ፣ ያስጠላል። ሻዶ አይመስልም ጥንክር ሲል እንደዚህ የሆነ ቀነስ አድርጋችሁ በቃ ሳይበዛ ምን እንደማደርገው እያያችሁ ስሩ። ከዛም አርቴክስት እናደርጋለን። አርቴክስት ላይ ፔፕሲ ብለን እንጽፋለን። ይሄው ፔፕሲ ብዬ ጽፍክ። ከዛ ራይት አደርገዋለሁ። ከዛ ፎንቱን ኦርቢተር የሚለውን እናደርግና ከለሩን ሰማያዊ እናደርገዋለን። እንደምታዩት ቆንጆ ነው። ትንሽ ደመቅ እናድርገው። ደመቃ ዝቅ አድርጓት ትንሽዬ። ይሄው ትንሽዬ እናስተካክላት። ከዛም ያው የፔፕሲ የምትላለች አይደለ? እሷን ሻዶን እናደርግላታለን። ሻዶንም ቅድም እንደነገርኳችሁ በቃ አስተካክለን የዚህ ጠንከር ቢልም ብዙ አያስታውቅም፣ ብዙም ባይጠነክር የሆነ መካከለኛ ነገር ይሁን ሻዶ። ድጋሚ አሁንም አርቴክስት ብለን ድሪንክ ብለን እንጽፋለን። ከዛም ሬት እናደርጋለን። ፎንቱን ወደ መጨረሻ አካባቢ ያለ ፎንት አለ፣ የሆነ የእጅ ጽሑፍ የሚመስል ፎንት አለ እና እሱን ተጠቀሙት። ድሪንክ የምትለዋንም ደግሞ ሻዶ እናድርግላት ብናድርግላት ምን ይችላል? ለምን እሷስ ለምን ይቀርባታል? ለምን ይቀርላት እንዴ? ይደረግላት እናድርግላት። ሳይበዛ እሱ ነው። መጨረሻው ጨርሰናል። ቀለል ያለ ነገር ነው። እንዴት ነው? አሪፍ አይደለም? ቆንጆ ነው። ስለዚህ ሴፍ የሚለው ምናምን ማድረግ ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። እወዳችኋለሁ።